ሀይሚቾ 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 ዛሬ ብድሩን ተመለሰ። ጉድ እኮ ነው። እንዴት ናችሁ? ሰላም ናችሁ? አላችሁ? አለን አለን አለን። እንግዲህ ጨረቆቹ ዛሬ መጥተዋል። ሀይሚዬ የሀይሚቾ ትናንትና ወደ ካሜራ አማን ጋር ሁለታችሁ ብሩኬን አስጨነቃችሁ። ትናንትና ደግሞ ፍጹሜ ጋር ጭንቅ አረጋችሁ እኮ ብሩኬን። ዛሬ ደግሞ በተራ አትነካኪኝ ተይ ሃይሜን ስላት አልሰማማሽ። ዛሬ ደግሞ በተራ ብድሩን ተመልሷል ማለት ነው። አይ ይመቻችሁ እንግዲህ። አይ ልጁ ደግሞ ኧረ ይመችክ ይችላለክ። ደግሞ ልጁ ኧረ በጣም ቲተረም ይመቻል። እውነቴ ነው የምላችሁ ይቻላል። ምን እንዴት ልጁ ኧረ ግግም ብሎ አፍቅርሻለሁ። እኔ እኮ መናገር ፈርቼ ነው እንጂ አንቺን ወዳለሁ አፍቅራለሁ። ብሩኬን ደግሞ ቃል ግቢኝ አትንገሪ ያለች አሊያ እሷ ደግሞ ምስኪን ናት ሃይሜ እሺ ብላለች። እሺ ብሩኬ እንግዲህ ብሩኬ ደግሞ መኪና አቆሞ ሽንት ቤት ሄዳለሁ ብሎ ከልጁ ከተመካክሮ ማለት ነው። ከዛ ሽንት ቤት ሄደ ቆየ። ሽንት ቤት አይደለም በነገራችን ላይ የሆነ የሆነ ቦታ ሂዶ ቁጭ ያለ እንጂ ልጁ ሃይሜ ሲሸገራት እንደዚህ ሲያደርጋት ትቶ ሄደ እኮ እሷ ልጁ ጋር ተመካክሮ ማለት ነው። ልጁ ደግሞ መጣ። ብሩክ የቀመጠ ቦታ ተቀምጦ ሃይሚዬ ወድሻለሁ፣ አፈቅርሻለሁ፣ እኔ ሞች ያገኛለሁ፣ አንቺን ወዳለሁ አለ። ምን ማለት ነው? አንተ ደግሞ የብሩኬ ጓደኛ ነው እንዴት እንደዚህ ትላለክ ብላ ስትጠይቅ ወዲቼ ሳይሆን ምን ይደረጋል አንዳንድ ጊዜ ይጋጠማል። ስለዚህ ነው ወደሽኩሽ ያለ። ከዛ ሃይሚቾ ይብድ አለች፣ ተናደዳለች። እውነቴ ነው ሙላችሁ ወላሂ ፊቱ እንዴት ልውጥውጥ እንደ አሁን እንደ በቃ እንደ እሳት ሆነ። ወላሂ እውነቴ ነው ሙላችሁ በቃ ልጁ እጁን እንደዚህ ሲያዝ ያዞን ደግሞ እጁን አይለቅቅም፣ ስትመታም አይለቅቅም እጁ። በመኪና ወርዳለሁ ስትል አትውረጂ። ከዛ ተነሳና ወደ ኋላ ተቀመጤ አለች። ኧረ እኔ እዚህ ነው የሚቀመጠ አለ። ብሩኬ ሲመጣ ተጣላችሁ። እኔ ደግሞ ብሩኬ ሰው ጋር እንዳጋጭ አልፈልግም። ስለዚህ ተነስና ወደ ኋላ ተቀመጠ አለች። እምቢ አለ። አዘራፍ አለ። አንቺ ደግሞ ብሩኬን አትንገሪኝ። ይሄንን ደግሞ ይሄ ወድቼ ሳይሆን አንዳንድ ጊዜ ይጋጠማል አለ። እሷ ደግሞ ከመቼ ጀምሮ ነው? እንተ ደግሞ የብሩኬ ጓደኛ ነው እንዴት እንደዚህ ትላለክ? እንዴት እንደዚህ ደፈርክ ብላ ስትጠይቅ ይጋጠማል አለ። አንዳንድ ጊዜ እንደዚህ ነው አለ። ከዛ እሷ ደግሞ ኧረ የሆነ ነገር አድርጌ ነው ብሩኬ ራሱ አልመጣም እስካሁኑ ምን ሆኔ ነው ቆየ ብላ መኪና ክፍት ስታደርግ ሲወርድ ስትል ልጁ ያዘ እጁ ማለት ነው። ከዛ መታች የሆነ ነገር አድርጌ ነው እንጂ ብሩኬ ለምንድን ነው እዛ ቆየ? ደግሞ ስልኩን ትቶ ሄዷል ብሩኬም ማለት ነው ገቢና ውስጥ። ከዛ እሷ ጭንቅ ወላሂ እኔ ልቅ ጨንቅሽ የኔ ውድ ብሩኬ ተው ስትል እምቢ አልሽ። ስለዚህ ነው አሰቃውኝ እኮ ትናንትና ራሱ ደገሙኝ አለ ሲያወራ ማለት ነው። ስለዚህ ሃይሚዬ ልጁ ጋር እንዳጣጣላ ብሩኬ ብላ ሲመጣ እነሱ ይጨቀጨቃሉ። ልጁ በገቢና ወረደ ብሩኬ ሲያይ ማለት ነው። እንደ እውነት እነሱ ጋር ብሩኬ ጋር ተመካክሮ ነው ልጁ ወርዶ ደግሞ ወደ ኋላ ቁጭ ብሎ ምን ሆናችሁ ነው? ምንድነው የምትጨቀጨቁት? ያለ ብሩኬ ኧረ ምንም አይደለም ዝም ብሎ ነው መኪና ነዳለው ይነስል እኔ ነቦ
እኔ ደግሞ እምቢ አልኩኝ አለች። ልትደበቅ ነው እሷ። እኔ አየውኝ እጅሽ እያዘኝ፣ ለምንድነው እጁሽ እያዘኝ? ለምንድነው የምትጨቀጭቁት? አለ ብሩኬ። ንገሪኝ ስላት ምንም አይደለም ብላ ዘራፍ አለች። በኋላ ላይ ደግሞ እሱ ልነግርህ ቃል ገብቻለሁ ለአንተ ያን ነገር ብዬ እሱ ልነግርህ እስኪ አለች። እና ምንድነው ምን ነገር? ምንም አይደለም፣ ምንም የፈጠረ ነገር አለ ሃይሜ፣ እንዴት እንደዚህ ትላለሽ? እያለ እሱ ደግሞ ይጨዋል። ብሩኬ ደግሞ ለምንድን ነው የምትጨው? እስኪ ንግረኝ፣ ምን ሆነሽ ሃይሜ ብለ ስጠይቅ ሃይሜ ምንም አይደለም አለች። ሰው ጋር ስጠጣላ አልፈልግም ብላ ዝም አፉን ዝቅ ዚብ። ከዛ ብሩኬ ለምንድን ነው ዝም አልሽ? ይሄ ትምህርት ይሆነሻል። እውነት ነው። አንዳንድ ጊዜ ለጎደኛ ጋር ይጋጫሉ፣ ይጠጣሉ ብላችሁ እንደዚህ እንደ ሃይሜ ብታደርጉ አንዳንድ አለ ብዙ ሰዎች ነው። የኛ ሴቶች ልባችን ስስ ስለሆነ ወላሂ እንደዚህ ነው። በቃ ይሄ ትምህርት ይሆናል። አሁን ብሩኬ የሰራው ዛሬ በረንኩ ራሱ ትምህርት ነው። ሃይሜ ደግሞ ልጁ ጋር ይጠጣሉ ብላ ነው የደበቀችው። የሆነ ነገር ቢያደርግሽ ለምንድን ነው አንቺ ሁልጊዜ እኔ ንገሪኝ ስላት አትነግርሽም? ለምንድን ነው? ትምህርት ነው። ለዛሬ ጀምረሽ ትምህርት ይሆነሻል ያለ ነው ብሩኬ ራሱ። እሷ ደግሞ ትጠጣላችሁ ብዬ ፈራውኝ፣ ስለዚህ ነው እንጂ እንትን አልደበቅም ታውቃለ ብላለች። እሷም አንዳንድ ጊዜ ጎደኛ ይጠጣሉ ብላችሁ ሰው ሲሻገራችሁ እንደዚህ ጎደኛ ሆኖ በጎደኛ ጀርባ ደግሞ የጎደኛ ፍቅር የሚቀሙ ወንዶች ብዙ አለ። በዛን ጊዜ አሁን በዚህ ጊዜ ማለት ነው፣ በዚህ ዘመን ማለት ነው። ስለዚህ እነሱ ያሳዩት ዛሬ ከባድ ፈረንክ ነው። እውነት ነው። ብዙ ሰዎች አሉ እንደዚህ የቀሙት የሰው ፍቅረኛ ሲሉ ስትደበቅ ነገ ወደ እንደዚህ ስትል እጁ ላይ ያስገባል ማለት ነው። አለ ብዙ ሰዎች። አንዳንዶቹ ደግሞ የማይሆን ነገር ይነኩና እሱ የድሮ ፍቅረኛ ጋር ተጣሉ፣ እሱ ራሱ ይወስዳል ማለት ነው። አሁን እንደዚህ አይነት ነው የበዛው ኢትዮጵያ ውስጥ ማለት ነው። ስለዚህ የዛሬ እውነት ነው የምላችሁ በጣም ትምህርት አለ። ቪዲዮ እንዳያችሁ ትምህርት ነው ላል ብሩክ የራሱ ትምህርት ነው። ውሰዱ ሁላችሁም። በኋላ እናንተ ይጠቀማል። ይሄ የዛሬ ፈረንክ ማለት ነው የሁላችሁ። እውነቴ ነው የሚላችሁ ብዙ ሰዎች እንደዚህ ብዙ ወንዶች እንደዚህ ያደርጉት አለ፣ ብዙ የቀሙትም አለ። ስለዚህ ጎደኛ ብላችሁ የጠጋችሁ ዞሮ ፍቅር እናንተ ፍቅረኛ ያስቀማል ማለት ነው። ስለዚህ የዛሬ ትምህርት ነው፣ ውሰዱ። ባይ ባይ።